ሰውን ገላው የሚመገቡ ጎሳዎች እንዳሉ ስንቶቻችሁ ታውቃላችሁ? በዛሬ ቪዲዮዬ ይህን አስቃኛችኋለሁ። እስከ መጨረሻው አብራችሁን ቆዩ። ፎሎ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮው እንግባ። ይህ ከፊታችሁ የምታዩት ታዳጊ ሕፃን ልጅ እዋዋ ይባላል። እዋዋ በእናትና በአባቱ ተከታታይ ሞት ምክንያት በአካባቢው ልማድና ወግ መሰረት ለሞት መንስኤ እንደሆነ እንደ እርኩስ መንፈስ በመቆጠሩ ተገሎ እንዲበላ የተወሰነበትና ሞቱን የሚጠባበቅ ትንሽዬ ምስኪን ልጅ ነው። እዋዋ ኮሽ ባለ ቁጥር አይኖቹ ግራና ቀኝ ያማትራሉ። መግደል ብቻ አይምሰላችሁም። ከዚህ ባለፈ የአካባቢ ሰው ምንም በማያውቀው ሕፃን ልጅ ላይ ፈርዶበታል። ይህ ኑሯቸው፣ ባህላቸውና ዘይባቸው ነው። ይገሉታል። በመቀጠል ስጋውን ይመገቡት። መቼ ገለው እንደሚበሉት ስለማያውቅ ገና በዚህ እድሜው በፍርሃት ተውጧል። ለምን ይሆን ይህ ጨቅላ በዚህ እድሜው ሞቱን የሚጠባበቀው ካላችሁ፣ ሰውን መግደል በዚህ በምንኖርባት ዓለም ፈጽሞ የተከለከለ ወንጀል መሆኑን እናውቃለን። እዚህ ቦታ ግን ይህ አይሰራም። መግደል ብቻ አይደለም፣ ስጋውንም ጭምር ገለው ይበሉታል። ይህ ቦታ እንዳለ ስንቶቻችሁ ታውቃላችሁ? ብታምኑ ባታምኑ የሰውን ስጋ እየተመገቡ የሚኖሩ ማህበረሰቦች በአንድ ቦታ ብቻ አይደለም የሚገኙት። በምዕራብ አፍሪካ፣ በህንድ፣ በኮንጎ እና በካምቦዲያ እና በተለያዩ የአፍሪካ ክፍሎች እና በዓለም ዙሪያ ይገኛሉ። እንዲሁም ለዛሬ ያመጣንላችሁ በፓፓዋና ምዕራብ ፓፓዋ ጨምሮ በተለያዩ የዓለማችን ክፍሎች በተለያየ ምክንያት የሰውን ስጋ የሚመገቡና እጅግ አስፈሪና ዘግናኝ ተግባርን የሚፈጽሙ ሰዎች አሁንም ዓለማችን ላይ ይገኛሉ። እነዚህ ጎሳዎች እንዴት አድርገው የሰውን ስጋ ይመገባሉና መግቢያችን ላይ የገለጽነውን ታዳጊ ሕፃን ልጅ እና መሰል ሕፃናቶች የሰው ስጋ በሊታ ሰዎች እንዴት አድርገው ይመገቧቸዋል፣ እንዲሁም የሚመገቧቸውንም ሰው እንዴት አድርገው ይመርጣሉና ለማመን የሚከብድ ከአእምሮ በላይ ቢሆንም በዚህ ፕሮግራም ግን እውነታውን በዚህ ፕሮግራም አስቃኛቸዋለሁ። ዓለማችን እንደዚህች ያለችም ዥንጉርጉር ነች። በዚህ ቻናል ላይ ይህንን የመሰሉ የተለያዩ ድንቅ ነገሮችን ስለምናቀርብሎት ፎሎ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ፕሮግራማችን ንግባ። ከአውስትራሊያ በሰሜን አቅጣጫ የምትገኝ ለዓለም ምስጢራቸውን ደብቀው ከተቀመጡ አገራት ተርታ የምትመደብ አንዲት ደሴት አለች። ዓለምም ከደሴቲቷ ጋር፣ ደሴቲቷም ከዓለም ጋር በፍጹም አይተዋወቁም ነበር እስከ ቅርብ ጊዜያት ድረስ። ይህቺ ከዓለም ተገንጥላና ተደብቃ የተቀመጠች ትንግርታዊ ደሴት ፓፑዋ ጊኒ ትባላለች። ፓፑዋ ጊኒ ድህነት ጠባሳውን ከጣለባቸው ሀገራት መካከል አንዷ ነች። በሀገራችን በኢትዮጵያ ከ88 ብሔረሰብና ብሔሮች በላይ ይገኛል ተብሎ ይገመታል። ብታምኑ ባታምኑ ከ800 በላይ ጎሳ እና ቋንቋ ያላት ሀገር ማነች ብትባሉ ፓፑዋ ጊኒ ነች። ከከተማው በ500 ማይል የአውሮፕላን ጉዞ በኋላ በወርቅና በመዳብ ሀብታቸው በውስጣቸው ሸሽገው እንዲያዙ የተነገረላቸው በበረዶ የተሸፈኑ ተራሮች ሰንሰለት ተጠማምረው ማን ያላቀቃናል ያሉ ይመስላል። ቦታውም አረንጓዴ ምንጣፍ የተነጠፈበት ያህል ጥቅ ባለ የተፈጥሮ ደን ተሸፍኗል። እነዚህ የሰው ስጋ በል የሚኖሩበት ስፍራ ለመድረስ ለ2 ቀናት በእግር ጥቅጥቅ ባለ ጫካ ውስጥ እና ጭቃ በተሞላበት ጫካ ውስጥ መጓዝን ይጠይቃል። በዚህ ስፍራ ሴቶች ከወገባቸው በታች የደረቀ ሳርን ይጠቀማሉ። ወንዶች ደግሞ አነስ ያለች ቅጠልን ይጠቀማሉ። በከተማ ለሚኖር ልብስ ለለመደ ሰው ለመቀበል ትንሽ ያዳግታል። ይሄንን እነዚህ ሰውን ስጋ እንደ ምግብ የሚመገቡት ጎሳዎች የካሎፋ ጎሳዎች ይባላሉ። ስለ እነዚህ ጎሳዎች በናሽናል ጂኦግራፊ በተለያዩ ቻናሎች እና በ60 ሚኒት ስለ አበላላቸው፣ ስለ አመጋገባቸው እና ስለ አኗኗራቸው በተወሰነ መልኩ ተዳስሶ ነበረ። እንደ ዴሊ ቴሌግራፍ ዘገባ መሰረት ከ1970 በፊት ከነሱ ውጪ ሌላ ሰው እንዳለ አያውቁም ነበር። እነዚህ ጎሳዎች ለመቁረጥና ለመቆፈር የሚጠቀሙበት በድንጋይ ዘመን ሰው ልጅ የተወውን ከድንጋይ የሚሰራ መሳሪያና ማቴሪያል ነበረ። ለምግብነት የሚጠቀሙት ደግሞ የዘንባባ የውስጥ አካል ነው። ሌላኛው ደግሞ ጣፋጭ ሲሉ የሚጠሩት በቅጠል ጠቅልለው የሚመገቡት እባብን ጠብሰው በመብላት ነው። የነዚህ ጎሳዎችን ቤት አሰራር ስናይ ግን ከዓለም ተገንጥለው የኖሩ አይመስልም። የህንፃ ስነ ጥበብ ሊቅ ነው የሚመስሉት። ስለነሱ ይህን ያህል ካየን ወደ ዋናው ጉዳያችን ስንገባ የሰውን ስጋ ለምንና እንዴት እንደሚመገቡት ወደሚለው እንገባለን። በድጋሚ ላስታውሳችሁ ፎሎ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። የዩቲዩብ አልጎሪዝም ለብዙ ሰው እንዲያዳርስልን ላይክ በማድረግ ወደ ዋናው ጉዳያችን እንግባ።
ለዚህ ጎሳ ነዋሪዎች ሞት ተፈጥሯዊ አይደለም ብሎ ነው የሚያስቡት፣ ሰይጣናዊ ነው ብሎ ነው የሚያስቡት። ስለዚህ ይህንን ሞት ያመጣብን ከመካከላችን አንድ ሰው ነው ብሎ ስለሚያስቡ የጎሳው መሪዎች አንድ ላይ ተሰብስበው ገዳይ የተባለውን ሰው ይመርጣሉ። ከዛ የመረጡትን ሰው አንድ ላይ በመሆን ገለው ይበሉታል። በእነዚህ ጎሳዎች ሞት ተፈጥሯዊ ወይም ደግሞ በበሽታ እንደሚከሰት በፍጹም አያውቁም። ሰው በሞተ ቁጥር ከርኩስ መንፈስ ጋር ስለሚያገናኙት የራሳቸው መመዘኛ መሰረት የራሳቸውም ሰው ቢሆን እየገደሉ ቅርጥፍጥፍ አድርገው ይመገቡታል። በዚህ ጎሳ መሰረት ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ ጎረቤት ምናምን የሚባል አይነት ምክንያት ተቀባይነት የለውም፣ ከመበላትም አያድንም። በመጀመሪያም አንገት ይቆርጣሉ። ከዛ በመቀጠል የሰውየውን ጎድን እና መላ ሆድ ዕቃውን እየተጎራረሱ ይመገቡታል። ጥርስና አጥንት ብቻ ሲቀር የሰውየውን ሙሉ አካል ይመገቡታል። እነዚህ ጎሳዎች ከራሳቸው ውጪ ሌላ ሰው አይተው ስለማያውቁ ነጭ ሰው ያዩ ጊዜ ምን ጉድ መጣ ብለው በግርምት ወጥተው ተመልክተውትም ነበር። ይህ ከፊታቸው የምታዩት ታዳጊ ሕፃን ልጅ እዋዋ ይባላል። እዋዋ በእናትና በአባቱ ተከታታይ ሞት ምክንያት በአካባቢው ልማድና ወግ መሰረት ለሞት መንስኤ እንደሆነ እንደ እርኩስ መንፈስ በመቆጠሩ ተገሎ እንዲበላ የተወሰነበትና ሞቱን የሚጠባበቅ ትንሽዬ ምስኪን ልጅ ነው። እዋዋ ኮሽ ባለ ቁጥር አይኖቹ ግራና ቀኝ ያማትራሉ። በዚህ ጎሳ ባህል መሰረት አንድ ሰው ከሞተ በተፈጥሮ በአደጋ ወይም ደግሞ በህመም በማንኛውም አጋጣሚ ሰው ከሞተ ገሎታል ብለው የሚያስቡት የቅርብ ዘመዱን ነው። ምክንያቱም ርኩስ መንፈሱ የቅርብ ዘመዱ ነው ብለው ነው የሚያስቡት። ይህ እዋዋ እንደምታዩት እንደዚህ የተፈረደበት ልጅ ነው። እድለኛ ሆኖ እዋዋን አጎትየው በአንድ ቦታ እንዳይበላ ሸሽጎት ነበር። ግን በየትኛው ሰዓት ተገኝቶ እንደሚበላ እርግጠኛም አልነበረም። ካገኙት ወዲያውኑ ይገድሉታል፣ ይመገቡታል። እድሉ ሊሆን የሚችልና ሊተርፍ የሚችለው ወደዚህ አካባቢ ስልጣኔ ገብቶ የማህበረሰቡ አስተሳሰብ ከተቀየረ ብቻ ነው። እድለኛ ሆኖ ይሄ ልጅ በአጋጣሚ ጋዜጠኞች እዛ መንደር ላይ ሲገቡ ድንገት ያዩታል እና የዚህንም ልጅ ህይወት ለማትረፍ ይወስናል። ከዛ በመቀጠል እዋዋ ከነሱ ጋር መሄድን ይመርጥና ተከትሏቸው ወደ አውስትራሊያ ይሄዳል። ከዛ ከ14 ዓመት ቆይታ በኋላ አሳዳጊዎቹንና የተለያዩ ጋዜጠኞችን በመያዝ ለማስተማር ወደ ተወለደበት እትብቱ ወደ ተቀበረበት ሀገር ይመለሳል። በጣም ብዙ ጋዜጠኞች ከኋላው በመከተል ይህንን ክስተት ተከታትለው ቀርጸው ዘግበውትም ነበር። እንደዚህ አይነት ኢንፎርሜሽን ቶሎ እንዳደርሱት ሼር፣ ሰብስክራይብ፣ ፎሎ በማድረግ ቤተሰብ ይሁኑ። መልካም ጊዜ። ከዛ ከ14 ዓመት ቆይታ በኋላ አሳዳጊዎቹንና የተለያዩ ጋዜጠኞችን በመያዝ ለማስተማር ወደ ተወለደበት እትብቱ ወደ ተቀበረበት ሀገር ይመለሳል። በጣም ብዙ ጋዜጠኞች ከኋላው በመከተል ይህንን ክስተት ተከታትለው ቀርጸው ዘግበውትም ነበር። እንደዚህ አይነት ኢንፎርሜሽን ቶሎ እንዳደርሱት ሼር፣ ሰብስክራይብ፣ ፎሎ በማድረግ ቤተሰብ ይሁኑ። መልካም ጊዜ። ከዛ ከ14 ዓመት ቆይታ በኋላ አሳዳጊዎቹንና የተለያዩ ጋዜጠኞችን በመያዝ ለማስተማር ወደ ተወለደበት እትብቱ ወደ ተቀበረበት ሀገር ይመለሳል። በጣም ብዙ ጋዜጠኞች ከኋላው በመከተል ይህንን ክስተት ተከታትለው ቀርጸው ዘግበውትም ነበር። እንደዚህ አይነት ኢንፎርሜሽን ቶሎ እንዳደርሱት ሼር፣ ሰብስክራይብ፣ ፎሎ በማድረግ ቤተሰብ ይሁኑ። መልካም ጊዜ።